የአዲስ አበባው የሽሮ ሜዳ መስጂድ ተቃጠለ። የሃይማኖት ጸባጫሪዎች ሴራ ነው ተባለ። የሴራ ውጤት ወዴት እንደሚያመራ የታወቀ ነገር የለም። ያ ሐሚለል ቁርአን قد خصك الرحمن بالفضل والتيجان والروح والريحان يا حامل القرآن قد خصك الرحمن بالفضل والتيجان والروح والريحان يا دائم الترتيل للذكر والتنزيل بشراك يوم رحيل ستفوز بالغفران يا قارئ الآيات في الجمع والخلوات تزهو بك السماوات وتنتشي الأكوان يا حامل القرآن يا حامل القرآن. السلام عليكم ورحمة الله وبركاته. سلام ودنا يتكبراتشو يتسفى بالبيتي هناچو አድማጮቻችን ጸባጫሪነት በላቀው በሰላም ወዳድነት ሲረታ ማየቱ በጣሙን ደስ ይላል። ጸብ ለሚያጭሩ ችግር ለሚፈጥሩ ህዝብን ከህዝብ ለሚያቃቅሩ ሰላምን የመሰለ ግሩም ጥሪ የለም። ለዚያም ነው ስለ ሰላም ብለን ይህንን ፕሮግራም የምናስተላልፈው። ውድ ሀገራችን ህዝብ ሆይ በጊዜ ሂደት ውስጥ እንደ ሐረግ ተጠቅልለው የራስ መስለው የቅርብ መስለው በነገረ ዝየዳ የተካኑ ችግርን በመፍጠር የጣመኑ ወደ ኋላ እንጂ ወደፊት የማይኖሩ በነበረ ስካር የሚሽከረከሩ በዛሬ ያሉ ያኔ ትውልዶች ቢኖሩም በሚፍለቀለቀው የተንኮል እሳታቸው ላይ የሰላምን ውሃ እየሸለስን መኖሩ ብልህነት በመሆኑ ለሰላም ብለን ብልህን እንሁን። በቅዱስ ስም የፖለቲካ ለምድ የለበሱ እምነት የግል ቢሆንም ከራስ ወዲያ ላሳር ብለው የሌላን የሚያራክሱ ዜግነትን በእምነት ቃጫ የሸበቡ የአገር ፍቅር ስሜትን ለአንድ ሃይማኖት የመደቡ የጋራ እናት የሆነችውን አገር የአንድ ሃይማኖት ደሴት አድርገው የሚያዋድዱ አሉና አይናችንን ገለጥ አድርጎ ማየቱ ጠንቀቅ ማለቱ ለጋራ የሚበጅ በመሆኑ ልብ ያለው ልብ ይበል ለማለት እንወዳለን። የዜጎች መብት የሚሰጠው በሃይማኖት አይነት ሳይሆን በዚያች ዜጋ ባስባልቻዋ ምድር ላይ ዜጋ መሆኑ ነው። ይህም አይዋጥላቸው ዲሞክራሲ የሚያቅለሸልሻቸው የነበር ያኔ ትውልዶች የነበር ያኔ ተስቦን እያጋቡ ብቅ ጥልቅ ስለሚሉ ዜጎች ሃይማኖት ሳይለያቸው ፍቅር በሚባል ፍቱን መድኃኒት የጸባጫሪነትን ተውሳክ ሊያስወግዱ ይገባልና ልብ ያለው ልብ ይበል። ውድና የተከበራችሁ አድማጮቻችን ሆይ ውድ ስንላችሁ በእምነት ለይተን አይደለም። ሁላችሁም ኢትዮጵያውያን ሁላችሁም ውዶች ናችሁ። ዛሬ ያለ ምክንያት አይደለም በመግቢያችን ላይ የመልስት ቅኝትን የምናስደምጠው። እኛ ዛውንት ባሉት አባባል ለምን የሚለውን መልስ እንስጥ። መስጂድ ተቃጠለ፣ በልባችን ውስጥ ያለው ጽናት ግን አይቃጠልም። ይህ ድምጽ የተሰማው ከተቃጠለው የአዲስ አበባ የሽሮ ሜዳ መስጂድ አካባቢ ነበር። ከአመዱ አጠገብ፣ ከተቃጠለው ቁርአን አጠገብ፣ ከፍራሹ አጠገብ። መስጂዱን ማናቃጠለው ጉዳዩ በምርመራ ላይ ያለ ነው። ማንም ያርገው ማን የኢትዮጵያዊነትን የአንድነት ካብ ለመናድ የታቀደ ከንቱ ሴራ ስለሚመስል ህብረተሰባችን ላስተሳሰረው ቃል ኪዳን ትዕግስትን ማሳየቱ ድንቅ የሚያስብለው ተግባር ነው። በእርግጣው መስጂድ ተቃጥሏል። ከመስጂዱ ጋርም የኃያሉ ፈጣሪ ቃል ቁርአንም ተቃጥሏል። በልብ ውስጥ ያለው ጽናት ግን አዛውንቱ እንዳሉት አይቃጠልም። ይህንን ከግምት ውስጥ በማስገባት ኢትዮጵያዊ ለሰላም ያለውን ጽናት ዳግም ለማብሰር ሊወያይ አንድነትን ሊያደረጅ ይገባል። በተለይ መስጂድ በተሰራ ቁጥር መስጂድ ሊገነባ በታቀደ ቁጥር በቦታው ላይ ጸበል ፈለቀ፣ ታቦት ያርፍበት ነበር ወይም ታቦት ያልፍበት ነበር በማለት ሁካታ ለሚፈጥሩ ቡድኖች መንግስት የመንግስትነት ብቃቱን ሊያሳይ ይገባል በማለት ልብ ያለው ልብ ይበል ለማለት እንወዳለን።
የአዲስ አበባው የሽሮ ሜዳ መስጂድ ተቃጠለ። የሃይማኖት ጸባጫሪዎች ሴራ ነው ተባለ። የሴራ ውጤት ወዴት እንደሚያመራ የታወቀ ነገር የለም። ባሳለፍነው ሳምንት መጀመሪያ በአዲስ አበባ በተለምዶ ሽሮ ሜዳ በሚባለው አካባቢ የሚገኘው ኢማሙ አህመድ የሚባለው መስጂድ ለዙሁር ሰላት አቅራቢያ ሙሉ ለሙሉ በእሳት ተቃጥሏል። በቀድሞው ወረዳ 11 አሁን ጉለሌ ክፍለ ከተማ ሽሮ ሜዳ አደም በዳኒ ቡና ማዘጋጃ በተባለ ቦታ የተቃጠለው ኢማሙ አህመድ መስጂድ የቃጠለው መነሻ ምክንያትና ቃጠሎውን ያደረሰው ሰው ማንነት ለጊዜው እንደማይታወቅና ጉዳዩን ፖሊስ ያዘውና ያጣራው መሆኑን የመስጂዱ ኮሚቴዎች ገልጸዋል። ለዙሁር ሰላት መጥተው የመስጂዱን በሳት መጋየት የተመለከቱት የአካባቢው ሙስሊም ነዋሪዎች ድርጊቱን በእንባ እየታጠቡ ነበረ ያወገዙት። ይህ መቼም አሉ አዛውንት ሼህ ኢብራሂም ሐሰን የትኛውም ቤተ እምነት ተከታይ የሚያስደስት ተግባር አይደለም። በዚህ አካባቢ ያለን ሙስሊሞች ይህንን ቦታ ለማግኘት ከፍተኛ ፈተና ገጥሞናል። በሙስሊምነታችን የአገር ዜጋ እንዳልሆንን ተፈትነናል። ክብር ነክ የሆኑ ድርጊቶች ተፈጽመውብናል። መንግስት ለአንድ የጡት እናት ለሌላው ደግሞ የእንጀራ እናት እየሆነ ነው እንዴ እስክንል ድረስ ትዕግስት የሚያሳጣ የተደጋገመ ጠብ አጫሪነትም ተፈጽሞብናል። ከብዙ ውጣ ውረድ በኋላ የመስጂድ ይዞታን ባገኘን ሰሞን ይኸው ኢማሙ አህመድ መስጂድ አጥሩ አካባቢ የቃጠሎ ሙከራ ተደርጎበታል። አሁን በጠራራ ፀሐይ መስጂዱን ሙሉ በሙሉ አጋዩብን፣ ቁርአንን አቃጠሉብን። ጥፋትን በጥፋት መልሰን በሀገሪቱ ላይ ከፍተኛ የሃይማኖት ግጭት እንድንፈጥር እየተገፋፋን ነው። መስጂዶቻችንን እያቃጠሉብን ነው። መድረሳዎቻችንን እያፈረሱብን ነው። ልጆቻችንን በየትምህርት ቤቱ ዕለታዊ የሃይማኖት ተግባራቸውን እንዳከናውኑና ሂጃባቸውን እየነጠቁ ተጽዕኖ እየተደረገባቸው ነው። በዚህ ሁሉ ተፈጥሯዊ መብት ጥሰትና ክብር ነክ ጉንተላ ችለን የሰላም ጎዳና መምረጣችን እንደ ተሸናፊ ቆጥሮት ይሆናል። ሐቁ ግን ኢስላም የሰላም ሃይማኖት መሆኑን ያሳየን ነው። ከሁሉም በፊት ግን ትዕግስት ያስፈልጋል። አሁን ሁሉም በተጠንቀቅ እንዲሆን የተደረገ ደወል ነው። መስጂዳችን መቃጠሉም በአደባባይ መንግስት አይቷል። ይህንን የሚመለከተው አፋጣኝ እርምጃ እንናፍቃለን በማለት ነበረ ምሬታቸውን የገለጹት አዛውንቱም። በእሳት የጋየው ኢማሙ አህመድ መስጂድ ከ4000 ካሬ ሜትር ባላነሰ ስፍራ ላይ ያለ ሲሆን በዙሪያው ያለው ደን ከቃጠሎ በመትረፉ ቃጠሎው ወደ አካባቢው ቤቶችም እንዳይዛመት በተደረገው ርብርብ 70 ሚሊዮን የሚጠጋ ብር ንብረት መዳን መቻሉን የአዲስ አበባ ከተማ እሳት ድንገተኛ አደጋዎች መቆጣጠሪያ ኤጀንሲ የኮሚሽን ጉዳይ ኦፊሰር አቶ ከበደ ለገሰ ገልጸዋል። አደጋውን ለመከላከል 68 የአደጋ ሰራተኞችና 5 ተሽከርካሪዎች መሰማራታቸውን፣ እሳቱን ለመከላከል 13500 ሊትር ውሃ ጥቅም ላይ መዋሉንም አክለው ገልጸዋል። አቶ ከበደ ለገሰ የመስጂዱ ቃጠሎ በዕለቱ በርካታ የመንግስት አካሎችና የሙስሊም ተወካዮች መሪዎች ተገኝተው ተመልክተውታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሐጂ አልሙሐመድ ስራጅ ስለ መስጂዱ ቃጠሎ ተጠይቀው ለሬዲዮ ቢላል ዘጋቢ እንደገለጹት ፖሊስ የራሱን ምርመራ እያደረገ ነው። ምርመራ ላይ ያለ ነገርን ባንገልጽም የራሳችን መላምት አለን። ድርጊቱ የኢትዮጵያ ሙስሊሞችን ያሳዘነ ጉዳይ ነው። መንግስት በሃይማኖት እኩልነት በአፉ እንጂ በተግባሩ የማይገልጽበት ለማስመሰልና በተቃጠለው መስጂድ ሙስሊሞች በቁጭት ሆ ብለው ተነስተው ሌላ ብጥብጥ፣ ሌላ ሁካታ እንዲፈጥሩ የታሰበ የጥፋት ኃይሎች ቅንብር ነው። በግርግር መጠቀም የሚፈልግም ኃይል አለ። እኛ የሰላም ጎዳና ተከታይ እንጂ የማንም መሳሪያ አንሆንም። በራሳችን መካከል ያለው ከፍተኛ ክፍተት ለችግሩ ሰለባ አድርጎናል። አንድነታችንን ቀንሶብናል። ኃይል አሳጥቶናል። ወደ ምርጫም በቀረብንበት ጊዜም ይህ መፈጸሙ ከፖለቲካ ትኩሳት ጋር በማያያዝ የሃይማኖት እኩልነት ነጻነትን የማያረጋግጥ መንግስት የሚል ድምታ ለመስጠት የታሰበ ይመስላል። የዚህ መስጂድ ቃጠሎን በተመለከተ ለሚመለከተው የተለያዩ ክፍል ጉዳዩን አቤት ብለናል። አበረታች ፍንጭም እየታየ ነው። ሌሎች መስጂዶቻችን እንደማይቃጠሉ ዋስትና የለንም። መንግስት ጉዳዩን ትኩረት ሰጥቶት ፍትሃዊ እርምጃ እንዲወስድ እንጠይቃለን ብለዋል። አያይዘውም ሙስሊም ቁርአን ሲቃጠል ያየበትን መስጂድ ተረክቦ የተሻለ መስጂድ አድርጎ ለመገንባት ሁሉም ሊተባበር ይገባል ብለዋል።